በአባይ ቲቪ ተወዳጅነትን ካተረፉ ፕሮግራሞች መካከል ሰከላ ቶክ ሾው አንደኛው ነው። ታዲያ በቅርቡ ራኬብ አለማየሁ ሙሉ በሙሉ የዚህ ፕሮግራም አቅራቢ በመሆኗ የትዕግስት ወዳጆችን አስቆጥቷል። አርቲስት ትዕግስት ግርማ ታዲያ በዚህ የሰከላ ቶክ ሾው ላይ ፕሮግራሙ ከመጀመሩ ጀምሮ እዚህ እንዲደርስ ከፍተኛ አስተዋጽኦ ካደረጉት መካከል ናት። ፕሮግራሙ ከመጀመሩ ጊዜ ጀምሮ ታዲያ እስካሁን ድረስ ትዕግስት በዋና መሪነት እያቀረበችው በርከት ያሉ አርቲስቶችንም ሆነ ጊዜያዊ መነጋገሪያ ይሆናሉ ብላ ያሰባቻቸውን ሰዎች በማቅረብ ፕሮግራሙ እዚህ እንዲደርስ አድርገዋለች። ታዲያ በቅርቡ አዲስ አቅራቢ ከመቀየሩ ጋር በተነሳ በዛ ላይ ደግሞ የተቀየረችው አቅራቢ በቀድሞ በኢቢኤስ የምናውቃት ቀደም ባለው ጊዜ ከኢቢኤስ ወጥታ የራሷን የዩቲዩብ ቻናልም ከፍታ በርከት ያሉ ስራዎችን ሰርታለች። ራኬብ አለማየሁን እንግዲህ ስናነሳ እሁድን በኢቢኤስን አብረን እናነሳለን። ምክንያቱም እሁድን በኢቢኤስ በርከት ያሉ ሳቅን የሚጭሩ ጉዳዮችን መስራት የጀመረችው ከዛው ቤት ስለሆነ ኢቢኤስ ላይ በጣም ተወዳጅነት የነበራት ራኬብ አለማየሁ በተለይ ደግሞ ነፍሱን ይማረውና ከአስፋው መሸሻ ጋር ሲያቀርቧቸው የነበሩት አጫጭር ቪዲዮዎችም ሆነ ወጣ እያሉ ሲሰሯቸው የነበሩት የቴሌቪዥን ፕሮግራሞች በጣም ተወዳጅነትን አስገኝቶላት ነበር። ሀብላ የቴሌቪዥን ፕሮግራምን የጀመረችው በዛው በኢቢኤስ የሆነው ራኬብ የመጀመሪያ ስራዋን በዛው በኢቢኤስ በዜና አንባቢነት ነበር የጀመረችው። ታዲያ ይህንን ያዩት አዘጋጆች ያላትን ብቃት ከተገነዘቡ በኋላ የእሁድን በኢቢኤስ አዘጋጆች ጋር እንድትቀላቀል ጋበዟት። ታዲያ ከዛ ጊዜ ጀምሮ እሁድን በኢቢኤስ ላይ በርከት ያሉ ፕሮግራሞችን እያቀረበች ከህዝቡም ዘንድ ጥሩ የሚባል አቀባበልን አግኝታ ተወዳም ነበር የጨረሰችው። ታዲያ የራሷን የዩቲዩብ ቻናል ከመክፋቷ ጋር በተያያዘና የራሷን የግል ጉዳዮች መስራት እንደምትፈልግ ካሳወቀችበት ጊዜ ጀምሮ ከኢቢኤስ መልቀቋ ይታወሳል። ታዲያ ለራኬብ ከኢቢኤስ መውጣት ቀላል አልሆነላትም። በርከት ያሉ ስራዎችን ይዛ ትመጣለች ብለን ብንጠብቅም እንደታሰበው ሳይሆን ቀርቶ በአንዳንድ ስራዎች ብቻ ብቅ ብላ እንዳውም ረጅም ጊዜያትን ጥፍት ብላ ነበር። ታዲያ ለመጥፋቷ ምክንያትም አዲስ የጀመረችው ትዳር መሆኑን ገልጻ በአዲስ ስራም እንደምትመጣ እየነገረችን ቆይታ በአዲስ ስራ መታ ነበር። ሚና የሚባል የስልክ መተግበሪያ ሚዛን በመቅረብ በርከት ያሉ ሰዎችን በብዛት ቤት ውስጥ ለተቀመጡ ስራ ለሌላቸው ሰዎች ስራ ይሆናል ብላ ያሰበችውን መተግበሪያ ይዛ መታ ነበር። እውነት ለመናገር ይሄ መተግበሪያ ያን ያክል ከሰው ዘንድ የደረሰ አልነበረም። ራኬብን በርከት ያሉ ስራዎችን እንደማሳየቷ አንዳንድ ጊዜም ደግሞ ቁጣን አስነስቶባት ነበር። ይህም ከዚህ በፊት ስታዘጋጀው የነበረውን የእሁድን በኢቢኤስ እሷ ከመግባቷ በፊት አርቲስት ፍሬያት የማነ በበላይነት ስትመራው ነበር። ታዲያ ፍሬያት ለአንድ ጉዳይ ወደ ውጭ ሀገር በሄደችበት ነበር በአጋጣሚ ራኬብ ወደ ስራው የገባችው። ከዛ ጊዜ ጀምሮ ታዲያ ፍሬያትን በዛው አሰናብተው እሷን አስቀጥለዋታል። ታዲያ በፍሬያት ወዳጆች በኩል ለምን እንዲተደረገ ተብሎም በኢቢኤስ ላይ ትልቅ የሆነ ቁጣ ተነስቶባት ነበር። ታዲያ ይህ ቁጣ ዛሬም ዳግም ተቀስቅሷል። ይህንን ልናነሳ የወደድነው የበፊቱን ቁጣ ለማንሳት ሳይሆን ዳግም በአባይ ቲቪም ይህ ነገር ተከስቷል። ከዚህ በፊት የሰከላን ቶክ ሾው የምታዘጋጀው አርቲስት ትዕግስት በአንድ አጋጣሚ ለስራ ወጣ ባለችበት ራኬብ 1-2 ፕሮግራሞችን በዚሁ ሰከላ ቶክ ሾው ላይ ታዘጋጃለች። ከዛ ጊዜ ጀምሮ ታዲያ እስካሁን ድረስ በሰከላ ቶክ ሾው ላይ እያየናት ያለነው ራኬብን ነው። አርቲስት ትዕግስት ምንነቱ ባልታወቀ መንገድ ወጥቶ መቅረቷ ስለምንድን ነው? ምክንያቱም ይህ ቶክ ሾው ከመጀመሩ ጊዜ ጀምሮ ያም ማለት ቲቪው ከተመሰረተ ጊዜ ጀምሮ ማለት ይቀለናል። ከዛ ጊዜ ጀምሮ ታዲያ በዚህ ቶክ ሾው ላይ የምናያት ብቸኛዋ ሴት የነበረችው ይህች ትዕግስት ነበረች። ለመድረኩ ድምቀት ናት። ትንሹንም ትልቁንም ጎንበስ ቀና ብላ የምታስተናግድ ናት። ታዲያ ሁሉንም ብትሰሩ ትንሽም ቢሆን ወቀሳ ስለማይቀር በአርቲስት ትዕግስት ላይም በርከት ያሉ ወቀሳዎች ሲመጡባት ነበር። አንዳንድ ጊዜ ባለባበሷ፣ አንዳንድ ጊዜ ደግሞ ሰዎችን የምትጠይቂበት መንገድ ልክ አይደለም እየተባለችም ትወቅሳለች። በየመሃሉ የምትጠቀሚያቸው ቃላቶችንም አስተካኪ፣ ይህ የጋዜጠኝነት ስነ ምግባርም አይደለም እያሉም ወቅሰዋታል። ከዛም ባለፈ ታዲያ የምታቀርባቸው እንግዶች ላይም አንዳንዶች ጥያቄ ያለን ሲሉ ነበር። ምንም ቢሆን ይህ ቶክ ሾው ትልቁም ትንሹም በቴሌቪዥን ስክሪን ቤቱ ቁጭ ብሎ እንደማየቱ ከምታቀርባቸው እንግዶች ጋር በተያያዘ ጥያቄ ሲቀርብባት ነበር። በየቲክቶኩ የምናውቃቸውን በየስልካችን
ትንሽ እውቅና ያላቸው በርከት ያሉ ተመልካቾች ያላቸውን ሰዎች ሁሉንም በሚባል ደረጃ በዚህ ቶክ ሾው ላይ ተጋብዘዋል። ታዲያ ይመጥናቸዋል ወይ የሚለው ነገር አጠያያቂ ነው። አንድ ቪዲዮ በእድል ምክንያት ቫይራል ከወጣላችሁ በዚህ ቶክ ሾው ላይ ትጋበዛላችሁ ወይ? ዩቲዩበሩና ቲክቶከሩ አንድም በሚባል ደረጃ የቀረ አይመስልም። በዚህ ቶክ ሾው ላይ ሁሉም ተጋብዟል። ታዲያ አንዳንድ ተመልካቾች ይህ ነገር ለቴሌቪዥን የማይመጥን ስለሆነ እዛው በስልኩና በዩቲዩቡ ላይ ያለን ነገር ወደ ቴሌቪዥን ማምጣትሽ ትክክል አይደለም ሲሏትም ነበር። ታዲያ ያም ሆኖ እሷ ፕሮግራሙ ላይ ይመጥናል ያለቻቸውን ሰዎች ከዳይሬክተሮቿ ጋር በመነጋገር እንደማቅረቧ ይቅርታ በሚያስጠይቀው መንገድ ለትንሹም ለትልቁም ጎንበስ እያለች ይቅርታ እየጠየቀች ባለባበሷም አንዳንድ አስተያየቶች ሲሰጣት ወዲያው እያስተካከለች ይህን ፕሮግራም እዚያ አድርሰዋለች። ታዲያ ከቅርብ ጊዜ ጀምሮ ራኬብ አለማየሁን በዚህ ፕሮግራም ላይ ማየታችን የአርቲስት ትዕግስትስ ወዴት ሄዳ ነው የሚለው ጥያቄ ፈጥሯል። ወይም ለሌላ ፕሮግራም እየተዘጋጀችም ከሆነ ሁሉንም ነገር በግልጽ ለተመልካች ይፋ ቢደረግ መልካም ነው። ሁለቱም ወዳጆች አሏቸው። ምክንያቱም በቴሌቪዥኑ ዓለም የምናውቃቸው በጣም ጎበዝ ብርቱ ሴቶች ናቸው። ሁለቱም ለቴሌቪዥን ፕሮግራም የሚሆኑ ከዚህ በፊት ሰርተው የሚያውቁ ረዘም ያለ ልምድ ያላቸው ለሰውም አዲስ ያልሆኑ ከዚህ በፊትም አይተናቸው ወደናቸው አድናቆታችንን የሰጠናቸው ሴቶች ናቸው። ለፕሮግራም አያያዝም ሆነ ከሰዎች ጋር ያላቸው ኢንተራክሽን በጣም ተወዳጅ ነው። ታዲያ አሁን ላይ የአንዱን ፕሮግራም ለሌላኛው ፕሮግራም አቅራቢ በሚሰጥበት ጊዜ በቂ የሆነ ማብራሪያ መሰጠት ይኖርበታል። አኩርፎ እንኳ ቢሆን የወጣው ይህን ፕሮግራም እዚህ ያደረሰችው ሰው ዘንድም ሰከላ የሚለውን ነገር የጫረችው ሰዓት ጠብቆ እንኳ የሚያይ ሰው እስኪኖረው ድረስ ይህንን ፕሮግራም መልክና ውበት የሰጠችው አርቲስት ትዕግስት ናት። ስለዚህ በሷ በኩል የተደረገ አንዳንድ ማብራሪያዎች ቢቀርቡልን የተሻለ ነው። ለአዲሱ አቅራቢ ራኬብም ደግሞ መልካም የስራ ዘመንን እንመኝላታለን። በተሻለ መንገድ አሪፍ ሰዎችን እየቀረበች ለሰው ይመጥናል የሚባለውን ፕሮግራም እንደምታቀርብልንና ከዚህ በፊት በኢቢኤስ እንደምናውቀው ቆንጆ የፕሮግራም አቀራረቧን ይዛ ብቅ እንደምትል ተስፋ እናደርጋለን። ከዚህ በፊት ካየነው ስህተትም በርከት ያሉ ነገሮችን አርማ ለህዝቡ ይመጥናል የተባለውን የቲቪ ፕሮግራም እንደ ስሙ ለኢትዮጵያ ዋነኛ እንደመሆኑ ለኛም ዋና ለህይወት ምንጭ ይሆናል ብላ ያሰበችውን ስራም ይዛለ እንደምትመጣ ተስፋ እናደርጋለን። ታዲያ እናንተ ውድ ተመልካቾቻችን በዚህ ፕሮግራም ላይ ምን ታስባላችሁ? ቀድሞውኑ ስታዘጋጅ የነበረችው ትዕግስት ብታቀርበው ይሻላል ወይስ ዛሬ ላይ የመጣችው ራኬብ የተሻለ ነገር ይዛለን ትመጣለች እንኳንስ ተቀየረች ትላላችሁ? ሐሳብ አስተያየታችሁን በኮሜንት ስር እንድታስቀምጡልን በአክብሮት እንጋብዛችኋለን። እኛ ለዛሬ ይሄንን ብለናችኋል። ሌላ አሪፍ ስራ ይዘን እስከምንዘጋጅ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እንድትጨርሱልን በአክብሮት ጋብዘናችኋል። ሰላም ቆዩን።